ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። በጣም ደስ ብሎኛል። ስለ ማማ ጨቤና ስለ አባባ ጨቤ ወይም ደግሞ ስለ ኢክራምና ስለ ቢኒ አዲስ ነገር አለ ማለት ነውና ዛሬ ደስ በሚል ቪዲዮ ነው የመጣሁት። ደስ ብሎኛል በእውነቱና አገር ውስጥ ሆኜ ከነሱ ጋር ደስታ መካፈል ባልችልም እነሱም መጋበዝ ባልችልም ራሴን እየጋበዝኩኝ ለምን ዘና ፈታ አልለም በማለት እዚህ ቦታ ተገኝቻለሁ ማለት ነውና እዚህ ቦታ የመጣሁበት ምክንያትም የነሱ ደስታ ስላስደሰተኝ ነው ማለት ነው። እንግዲህ በጣም ደስ ብሎኛል። እንኳን ደስ አላችሁ ማማ ጨቤና አባባ ጨቤ። እኔ ደስ ብሎኛል ማለት ነውና ቡናም አለ እንግዲህ ቡናም ጠጡ እያልኩኝ በዚህ አጋጣሚ በጣም ነው ደስ የሚለው። ከሀገር ውጭ ሆናችሁ ደግሞ የሀገራችን ነገር ስናየው እጅግ በጣም ያስደስታል። እኔ በጣም ደስ ብሎናል። እንግዲህ እዚህ ጋር የምታዩት ጤነዳም ነው ማለት ነውና ጀበና ጋር የነበረው ቅድም ጤነዳም ነው። ሁሉም ነገር አለ። በጣም ነው ደስ የሚለው። ምግቡም እንደምታዩት ነው ማለት ነው። በየአይነትም አለ፣ ከትፎም አለ ማለት ነው። እንደ ሀገራችን ነው ደግሞ የተሰራው። እንግዲህ ኮባ አለው ከስር ማለት ነው። በጣም ነው ደስ የሚለው። ከብር በጣም ነው ደስ ያለኝ ማለት ነውና እዚህ ቦታ በመምጣትም እጅግ በጣም ተደስቻለሁ። ደስ ብሎኛልም። የመጣሁበትም ምክንያት ደግሞ የነሱን ደስታ በቃ እኔም የነሱ ደስታ በጣም ስላስደሰተኝ ነው ማለት ነው። በጣም ነው ደስ ያለኝና እንኳን ደስ አላችሁ። አብሶ ደግሞ ኢክራም ማለት ነውና ጀግና፣ ጠንካራ፣ ጎበዝ፣ ታታሪ በጣም የምወዳት በጣም የማከብራት እህቴ ነችና ከጅምሩ ጀምሮ እኔ ኢትዮጵያ ከገባች ጊዜ ሳውዲ ከነበረች ጊዜም ጀምሮ ኢክራምን እከታተላታለሁ በእውነቱ ማለት ነውና ኢትዮጵያ ከገባች በኋላም አይታችኋል ምን ያክል ለትዳሯ መስዋዕትነትን እንደከፈለች። ያ ወፍጮ ቤት የመሰለን ቤት ለጥፋ ቀለም አስቀብታ አስተካክላ እቃ ቤት ውስጥ ሞልታ ብቻ ብዙ ነገሮችን ለዛ ቤት መስዋዕትነት የከፈለች ሴት ነችና ያው ሚዲያ ላይ ሁሉም ነገር አይተናልና ያው አልተሳካም። የሆነ ጊዜ ላይ ተጣሉ። ይሁን እንጂ ተመልሶ ታረቁ እና የአንድ ልጅ የሴት ልጅ እናትም ሆነች፣ እሱም እንደዛው ማለት ነው። ለሁለተኛ ጊዜ ደግሞ ተመልሶ ተጣሉ ማለት ነው። እና በዛ አጋጣሚ ውስጥ እንግዲህ እህቶቻችን እዚህ ሚዲያ ላይ ቁጭ ብለው ቢኒን ወደናል፣ እንወዳሃለን፣ እናገባሃለን፣ ያላንተ መኖር አልችልም፣ ክሎሮክስ ጠጣለው፣ ራሴን አጠፋለሁ የምትሉ አሁን ነው ራሳችሁን ማጥፋት ያለባችሁ እንጂ በፊት አይደለም። የእውነት ነው የምነግራችሁና ቢኒ እንግዲህ የእናንተን ሊሆን አይችልም ማለት ነውና አሁን ራሳችሁን ለማጥፋት ብትዘጋጁም እኔ በዚህ መልእክቴን አስተላልፍላችኋለሁ ማለት ነውና ምክንያቱም ከባድ ነው። አንዳንዴ ባለትዳር ወንድ መውደድ ማለት ይከብዳል። ያው አንድ ቀን መሄዱ አይቀርም። አንድ ቀን ወደ መጀመሪያ ህይወቱ መመለሱ አይቀርምና ከባድ ነው ብቻ ማለት ነውና እንግዲህ አሁን ምን እንደምትሉ አላውቅም። ህርማችሁን አውጡ ማለት ነውና ለሱ ስታለቅሱ የነበረው ለሱ ብር ስትልኩ የነበረው በሱ ምክንያት ደግሞ እርስ በራሳችሁ ስትጣሉ የነበረው እህቶቼ በቃ አሁን ህርማችሁን አውጡ። ይሄ ነው የምለው። እኔ ህርማችሁን እንድታወጡ ብዬ ነው ዛሬ የመጣሁኝም ማለት ነውና እኔ በበኩሌ ደስ ብሎኛልና በቃ ኢክራምም በዚህ ደረጃ በመሆኑ እጅግ በጣም ደስ ብሎኛል በእውነቱ። እኔ ጠንካራ ሴት ታስደስተኛለችና ከዛ ሁሉ መከራ አልፋ ዛሬ የራሷን ልብስ ቤት ከፍታ ስትሰራ በጣም ነው ደስ ያለኝ ማለት ነውና ሴት ልጅ ከባሏ ጋር ስትጣላ ማለት ነውና ተሰብራ መቅረት ቤት ውስጥ መቀመጥ የለባትም። የእውነቴን ነው የምላችሁ ሴቶች ማለት ነውና ማለት በዚህ ሰዓት በትዳር የሚኖር ወይም ደግሞ አግብቶ ትዳሩ የተሳካላት የሚሆን ከብዙ ጥቂት ነው በእውነቱ ማለት ነውና አንዳንዶቹ ወይም ብር አይቶ ይመጣሉ ወንዶች ማለት ነው። ፍላጎት ሳይኖራቸው ወይም ያችን ሴት ወዶ ሳይሆን ብርን ፈልጎ የሚመጣ አለ። አንዳንድ ደግሞ ሴቷን ብቻ ፈልገው የሚመጡ አሉ ማለት ነውና ብቻ ዞሮ ጥቅምን ፈልጎ የመጣ ሰው ጥቅም ያጣ ቀን መሄዱ አይቀርም ማለት ነውና ስለዚህ ከመጣም መቀበል ነው ማለት ነውና ከሄደም ደግሞ መርቀም መሸኘት ነው እንጂ ማልቀስ ራሳችን መጣል ቤት ውስጥ መቅረት ምናምን አስፈላጊ አይደለምና እኔ ማማ ጨቤ የምር በጣም አኩርታኛለች
ማለት ነውና ቢኒ ትንሽ ያው ቅናት ቢጤ ያለበት ሆኖ ምንም ማለት አይደለም እንግዲህ ስለመወዳት ነው የሚቀናባትና ሆኖም እኔ በሷ በጣም ነው የኮራውኝ ማለት ነውና በራሷ ስራ መታለች ልብስ ቤት ከፍታለች እንግዲህ ሰርታ ትልቅ ደረጃ የምትደርስ ፈጣሪ ያድርጋት ልጇንም ፈጣሪ ያሳድግላት በጣም ደስ ብሎኛል ሴት ማለት እንዲህ ነች በቃ ጠንካራ ስትሆን በራሷ መተማመን ሲኖራት ወንዶች ደግሞ ሴቶች ከነሱ ሲጣሉ ምንድነው የሚፈልጉት ማለት ነውና ቤተሰቦቿ ጋር ሄዳ ከቤተሰቦቿ ጋር እንድትኖር ይፈልጋሉ ማለት ነው ወንዶች የድሮ እንትን አላቀቃቸውም ልክ በቃ እንደ ድሮ እንዲኖሩ ይፈልጋሉ ያ ነገር ደግሞ ድሮ ቀረ በዚህ ሰዓት የለምና ከሆነ ሆነ ካልሆነ ደግሞ የራሷን ህይወት መኖር አለባትና ህልሟን መገደብ የለባትም ነው የምለው እኔ በዚህ አጋጣሚ ማለት ነውና ቢኒም ደግሞ በቃ ስለሷ መጥፎ ነገር ከማውራት የእውነት እኔ በሱ ቻናል አይደለም ቪዲዮ የተለቀቀው በሌላ ሰው ነውና በቃ እንዳለ ጓደኞቹም ሆነ እሱ ስለሷ ነበር ሲያወሩ ነበረው ማለት ነው እሷ እኮ ትታሄዳለች በቃ አለቀ ስላችሁ በቃ በለጠች በቃ እሷ እየሰራች ነው የራሷን ስራ እየሰራች ነው ልጇን እያሳደገች ነውና እሱ ቁጭ ብሎ እንደ ሴት ከሷ የሷውን ስለሷ ማውራት እጅግ በጣም ይደብራል በእውነቱ ማለት ነው ከወንድ ልጅ ይሄ ነገር አይጠበቅም እኔ አልጠብቅም ከወንድ ልጅ ማለት ነውና በቃ ወንድ ልጅ ወረኛ ሲሆን ያስጠላበታል በእውነቱ ማለት ነውና ሰርተው እሱም መለወጥ ነው ያለበት ለልጁ መኖር ነው ያለበት እንጂ ዛሬ ላይ ዝም ብሎ ባገኘው ሰው አንድ ሰው ስላገኘ ብቻ ስለሷ ማውራት የለበትም ጎርታ እንኳን በድላ እንኳን ብትሄድ በቃ ሁሉም ነገር ለፈጣሪ ትቶ ጠንክሮ ሰርቶ መለወጥ ነው ያለበት ማለት ነው አንዳንድ እህቶቼ ደግሞ አንተ ሰርተህ ተለወጥ እንጂ አንተ ከተቀየርክ ትመጣለህ የምትሉ እህቶች ያላችሁ ማለት ነውና ይሄ ትክክል አይደለም ምክንያቱም ኢክራም በፊትም ገንዘብ ፈልጋ አይደለም ቢኒ ጋር ሄደችው ጥቅም ፈልጋ አይደለም ያውፍጮ የበሰለውን ቤት አስተካክላ ቤት አድርጋ ትዳር ብላ እየኖረች ነው እንግዲህ ሳይመቻች ስቀር የወጣችው ማለት ነውና ዛሬ ላይ ደግሞ እሱ ስለተለወጠ እሷ ተመለሳለች ማለት አይደለም ጠንካራ እንደሆነች ደግሞ አሳይታናለች ለሁሉም ለብዙ ሴቶች ለምሳሌ የምትሆን እህት ነች ብዬ ነው ማሰበው እኔ ኢክራም ማለት ነው በእውነቱ ከምንም በላይ ማለት ነው በዚህ ሰዓት ኑሮ ተወደደ እንደዚህ ሆነ በዚህ ወጣ በዚህ ወረደ በመባልበት ጊዜ እሷ ልጅ ይዛ ሁለት ቤት ተከራይታ ልጇን እያሳደገች መኖር ራሱ ትልቅ ነገር ነው ማለት ነው እንግዲህ እሱ ወንድ ተብዮ በየሴትን ባገኘ እየሄደ ስለሷ እያወራ ማለቃቀስ ብቻ ነው ስራው ማለት ነው ስራው ማለቃቀስ ብቻ ነው ማለት ነውና ይሄ ጥሩ አይደለም ገበናችሁን ሚዲያ ላይ ማውጣት አስፈላጊ አይደለምና አንድ ደግሞ የሄደች አለች እሱ ጋርና ፍቅር ይዟታል መሰለኝ ሰሞኑንና ከባድ እኮ ነው አንዳንድ ሴቶች ማለት ነውና ቢኒ ግን ስለ ትዳር ስለ ሚስት ላገኛው ሰው ባታወራ መልካም ነው ብዬ ነው ማስበው እንግዲህ እኔ ከተሳሳትኩኝ ይቅርታ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የምትከታተሉ ከልብ አመሰግናለሁ በሌላ ቪዲዮ